አሜሪካ የኢራንን የጀርባ አጥንት መታች። የካርግ ደሴት ወደመች። በቁድስ ቀን ሰልፍ ላይ ከባድ ፍንዳታ ተከሰተ። ትራምፕ ድል አወጁ። ወደ ወቅታዊ ሚዲያ እንኳን በደህና መጣችሁ። ዓለምን እያናወጠ ባለው በዚህ ማዕበል ውስጥ ያልተበረዘውን እውነት የሚቀርብበት ቻናል ነው። ዛሬ መጋቢት 5 ቀን 2018 ነው። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ጦርነት ወደ 3ኛው ሳምንት ተሻግሯል። ትላንት መጋቢት 4 ቀን ጦርነቱ ከተጀመረ 13ኛው ቀንና ዛሬ መጋቢት 5 ቀን ጦርነቱ ከተጀመረ ደግሞ 14ኛው ቀን እስካሁን ካየናቸው እጅግ አስገራሚ ክስተቶች የተመዘገቡባቸው ቀናት ሆነዋል። የአሜሪካ ጦር የኢራን የኢኮኖሚ ጀርባ አጥንት በሆነችው የካርግ ደሴት ላይ ወታደራዊ ኢላማዎችን ደብድቧል። ኢራን በበኩሏ ከሂዝቦላህ ጋር በመቀናጀት ወደ እስራኤል የሚሳኤል ናዳ አውርዳለች። በቴህራን ደግሞ በቁድስ ቀን ሰልፍ ላይ ከባድ ፍንዳታዎች ተከስተዋል። ፕሬዝዳንት ትራምፕ ከጠበቅነው በላይ ፈጥነን እየተጓዝን ነው ሲሉ ቢፎክሩም ኢራን ግን በሆርሙዝ ባህር ላይ የምታደርገውን እንቅፋት ካላቆመች የከፋ ቅጣት እንደሚጠብቅ አዝተዋል። የነዳጅ ዋጋ እያሻቀበ ነው። የሰላማዊ ሰዎች ሞትም እየጨመረ ነው። ዛሬ በእነዚህ 2 ቀናት የተከሰቱትን ሁነቶች፣ ወታደራዊ ስኬቶች፣ የኢኮኖሚ ድንጋጤዎችና ቀጣይ ሁኔታዎችን በዝርዝር እንመረምራለን። አብራችሁን ቆዩ። ከትላንት መጋቢት 4 እንጀምር። ቀኑ የተጀመረው እስራኤል በቴህራን በሚገኙ የመንግስት ህንፃዎች፣ የፍተሻ ጣቢያዎችና የጦር መሳሪያ መጋዘኖች ላይ በሰነዘረችው ከፍተኛ ጥቃት ነው። በተለይም በአህቫዝ የሚገኘው የጸጥታ ኃይል ዋና መስሪያ ቤት ክፉኛ ተመቷል። ኢራንም በኃይለኛ አጸፋ ምላሽ ሰጥታለች። በቴል አቪቭ፣ በኢየሩሳሌምና በመካከለኛው እስራኤል የሳይረን ድምፅ ሳይቋረጥ ተሰምቷል። በመካከለኛው እስራኤል አንድ ህንፃ በሚሳኤል ተመቶ በእሳት ሲጋይ፣ በሃይፋ አቅራቢያ በሚገኘው ዘርዚት ደግሞ በርካታ ቤቶች ላይ ጉዳት ደርሷል። የባህረ ሰላጤው ሀገራትም ከጥቃቱ አላመለጡም። 9 የኢራን ድሮኖች በሳዑዲ አረቢያ ላይ ተመተው ወድቀዋል። በዱባይ የፋይናንስ ማዕከል ላይም የፍንዳታ ጉዳት ደርሷል። ትልቁ መባባስ ግን የአሜሪካ ጦር 90% የኢራን ነዳጅ በሚላክበት የካርግ ደሴት ላይ የፈጸመው ጥቃት ነው። ትራምፕ ሁሉንም ወታደራዊ ኢላማዎች አውድመናል ሲሉ ገልጸዋል። አያይዘውም የኢራን መሪዎችን እብዶች ሲሉ ሰድበው የ47 ዓመታት ግፍ ክፍያ ጊዜው አሁን ነው ብለዋል። በቴህራን በተካሄደው የቁድስ ቀን ሰልፍ ላይም ከፍተኛ ፍንዳታ ተከስቶ በሰልፈኞች መካከል ድንጋጤ ተፈጥሯል። የኢራኑ አዲሱ ከፍተኛ መሪ ሞጅታባ ካሜኒ ግን የአሜሪካ ጦር ሰፈሮች እስካልተዘጉ ድረስ የሆርሙዝ መስመር ዝግ ሆኖ ይቆያል ሲሉ ተናግረዋል። ዛሬ መጋቢት 5 ደግሞ አሜሪካ ተጨማሪ 2500 የባህር ኃይል ወታደሮችንና ግዙፍ የጦር መርከቧን ወደ ቀጠናው በማስጠጋት ጥቃቱን እንደምታፋፍም አስታውቃለች። እስካሁን በደረሰው ጉዳት በኢራን 1444 ሰዎች ሲሞቱ በእስራኤል 12 እና በአሜሪካ ደግሞ 7 ወታደሮች መሞታቸው ተረጋግጧል። ወታደራዊ እውነታው ምን ይመስላል? አሜሪካና እስራኤል እስካሁን 15000 የሚሆኑ የኢራን ኢላማዎችን መምታታቸውን ይናገራሉ። የኢራን ባህር ኃይልና የአየር መከላከያ ክፉኛ ተዳክሟል። መከላከያ ሚኒስትር ፒት ሄግሴዝ የኢራንን አጸፋዊ ጥቃት የተስፋ መቁረጥ ምልክት ሲሉ ጠርተውታል። ኢራን ግን አሁንም በቀን በደርዘን የሚቆጠሩ ሚሳኤሎችንና ድሮኖችን በመተኮስ ላይ ትገኛለች። ሂዝቦላህም ከሰሜን በኩል በእስራኤል ላይ የሚያደርሰውን ጥቃት ቀጥሏል። ትራምፕ ድሉ ቅርብ ነው ቢሉም በዋይት ሃውስ ውስጥ ግን ድልን አውጀን መውጣት አለብን የሚሉ ተቃራኒ ድምጾች እየተሰሙ ነው። እስካሁን የእግረኛ ጦርነት ባይጀመርም ተጨማሪ የባህር ወታደሮች መላኩ ግን ሁኔታውን ወደ ከፋ ደረጃ ሊያመራ እንደሚችል ይጠቁማል። ዓለም አቀፍ ቀውሱ እየተባባሰ ነው። የሆርሙዝ መስመር መታወቅ የዓለምን 20% ነዳጅ አደጋ ላይ ጥሏል። የነዳጅ ዋጋ እንደ ትራምፕ ንግግር ከፍና ዝቅ እያለ ገበያውን እያናወጠው ነው። አውሮፓ በኃይል እጥረት የዋጋ ንረትን ስጋት በሰብአዊ በኩል 3 ሚሊዮን የቴህራን ነዋሪዎች በማያቋርጥ ድብደባና መርዛማ ጭስ ውስጥ እየኖሩ ነው። ተቃውሞዎችም በየቦታው እየታዩ ነው። አንዳንዶች በሐዘን፣ አንዳንዶች ደግሞ በብሔራዊ ስሜት ተሞልተዋል። የኢኮኖሚ ባለሙያዎች ይህ ጦርነት ወደ 3ኛው የዓለም ጦርነት እንዳያመራ እያስጠነቀቁ ነው።
ቀጥሎ ምን ይፈጠራል በሚለው ላይ ተንታኞች የራሳቸውን ግምት እያስቀመጡ ይገኛሉ። ከዚህም መካከል በቴህራንና በመካከለኛው ኢራን ላይ ጥቃቱ ተጠናክሮ ይቀጥላል። የሆርሙዝ መስመር ዝግ ሆኖ ከቀጠለ አሜሪካ በካርግ ደሴት የነዳጅ ማውጫዎች ላይ ቀጥተኛ ጥቃት ልትሰነዝር እንደምትችል ሲገመት፣ ነገሩ ከከፋ ደግሞ የሆርሙዝ መስመር ሙሉ በሙሉ መዘጋት የነዳጅ ዋጋ ከ$150 በላይ ከፍ ሊል የሚችልና እንዲሁም የኒውክሌር ጣቢያዎች ከተመቱ የጨረር አደጋ እንዳይከሰት ተሰግቷል። በሌላ በኩል ደግሞ የኢራን የመከላከያ አቅም ሙሉ በሙሉ ከሽፎ መንግስቱ ለድርድር እንዲቀመጥ ሊገደድ ይችላል የሚሉም አልጠፉም። ትራምፕ ፈጣን ድል ይፈልጋሉ፣ ኢራን ደግሞ ጦርነቱን በማስረዘም አሜሪካ እንድትሰለች ትፈልጋለች። 13ኛውና 14ኛው ቀናት ይህን ፊልሚያ ገና እንዳልበረደ አሳይተውናል። እኛ እያንዳንዱ ፍንዳታ፣ ዛቻና የገበያ ማወዠቅ እንከታተላለን። ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ይህ ጦርነት ወደ አሜሪካና እስራኤልን ወደ ድል እያመራቸው ነው ወይስ ወደ ሰፊ ቀጠናዊ ቀውስ? ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወቅታዊ ሚዲያ